ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን ወደ ሪች ዩቲዩብ ቻናል በሰላም መጣችሁ። ስለምትከታተሉኝ እጅግ በጣም አመሰግናለሁ። ዛሬ ጸጉሬን አስተካክለን ብሎግ እንወጣለን አንዳንድ ነገሮችን እናያለን እና ለዛሬ እስኪ ስለ ጸጉሬ እዚህ ሀገር እንዴት እንደተቸገርኩ ልንገራችሁ። እዚህ ከመጣው ጸጉሬ ምንም አልተመቸውም እውነቱን ለመናገር። ለምንድነው አየር ንብረቱ በሁለት ወቅት ይሄ በክረምትና በበጋ ወቅቶች ጸጉሬ አይመቸውም፣ ይቆማል ማለት ነው። ቀጥ ብሎ ነው የሚቆመው፣ አመድ ይሆናል፣ ይቆማል ንፋሱ ሲለው። በሙቀቱ ሰዓት ደግሞ ላበት ምናምን ስላለ እና በጣም ከባድ ነውና ለዛሬ ምንም ቢሆን በኋላ እንደዚህች ብያለሁ እና ስለምትከታተሉኝ በጣም አመሰግናለሁ፣ ወዳችኋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አብረን እንውላለን። አቤት ቁንጂና አቤት ውበት የቀየው ፋኖስ ያምባበት አቤት ቁንጂና። ሰላም ሰላም ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንኳን ወደ ሪች ዩቲዩብ ቻናል በሰላም መጣችሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ፣ ቤተሰብ የሆናችሁ ደግሞ ላይክ ኮሜንት አድርጉልኝ፣ ቪዲዮዬን አበረታቱ። እንግዲህ በቻይና ብሎግ ተጀምሯል ይላል ግን ዛሬ ሰሞኑን ዝናብ ስለነበረ እና አየሩ ጥሩ ነበረ። ዛሬ ግን በጣም ሙቀት ነውና ሙቀት አልመሰለኝም። 9 ሰዓት ሆኗል ግን በጣም ከብዶኛልና ብዙ ቦታ መሄድ አይመስለኝም። ግን እስኪ አብረን የተወሰነ ቦታ እናያለን እና ላይክ እያደረጋችሁ አብራችሁን ቆዩ። አመሰግናለሁ ስለምትከታተሉኝ፣ በጣም ወዳችኋለሁ። ውድ ቤተሰቦቼ ወዳችኋለሁ። በላል በልሃ በላ በላል በልሃ በላ በላ የሰው ሰው ነካክቶ በላ የለም ወደ ኋላ በላ በላ ልቤም ስለ ፍቅር አካል የሚበቃ ምንድነው አመል በላ ተጠየቃ በላል በልሃ በላ በላል በልሃ በላ በላ የሰው ሰው ነካክቶ በላ የለም ወደ ኋላ በላ በላ ተመስገን እንዳልኩት አንተን በመውደዴ ከሳል በማግስቱ ያውጣ ስል ከሆዴ ለዓለም የሚበቃ እንኳን ለሙግቴ ቋንቋውም የምዬ ቅኔውም ያባቴ ደምቆ ሲታይ ፍቅር በየአደባባዩ ቢጠቋቋም በኔ ጉዷ ጉዷ። ቻይኖች ዋናው የትራንስፖርታቸው ሞተርና ሳይክል ነው ቢባል ምንም ማጋነን አይደለም፣ የምሬን ነው። ሞተርና ሳይክል እጅግ በጣም ነው የሚጠቀሙ ተማሪዎች ወደ ትምህርት ቤት የሚሄዱት፣ የመንግስት ሰራተኛው ወደ ስራው የሚሄደው፣ የጉልበት ሰራተኛው ወደ ስራው የሚሄደው ምናምን በምንድን ነው? በሞተርና በሳይክል። በእርግጥ የከተማ ባቡሮችም አሉ፣ ታክሲም አለ፣ ባስም አለ። ነገር ግን ሰው ምንድነው የሚጠቀመው? ይሄ ሞተርና ሳይክልን በጣም ይጠቀማል። እነዚህ ደግሞ የሚከራዩ እንትኖች ናቸው። እዚህ ጋር ስካን ይደረጋል፣ ሂዳችሁ መንዳት ነው። ከዛ ደግሞ እዚህ ቦታ መመለስ ራሱ አይጠበቅባችሁም። ከመዳረሻችሁ እዛው አስቀምጣችሁ ነው የምትሄዱት። እና ይህን ነገር በጣም የወደድኩት እንዴት ደስ እንደ የዚህ ሀገር አየር ንብረት እንደሚታሰበው ወይም እንደሚወራው አይደለም። እግዚአብሔርም በጣም ከባድ ነው። ብርዱም ኤክስትሪምሊ ብርድ ነው፣ ሙቀቱም ኤክስትሪምሊ ሙቀት ነው። በቃ ሙቀት ከሚባለው ይሄ ከምናየው ስፔሻሊ ኢትዮጵያ ምናምን ከኢትዮጵያ ወደዚህ የመጣን ሰዎች አየር ንብረቱ በጣም ከባድ ነው። ምንም በቃ የሚታሰብ ነገር አይደለም። እግዚአብሔርም በጣም ከባድ ነው እና እኔ ምንድነው እዚህ ሀገር መጥቼ የኛን ድክመት የኛን የኢትዮጵያውያኖችን ድክመታችንን ያየሁት እዛ እንጀራ የሆነ አየር ንብረት ውስጥ እየኖርን ሀገራችን አለመልማቷ በጣም ይገርመኛልና ይሄ በጣም ድክመታችንና መቀየር መስተካከል ያለበት ነገር ነው። እዚህ ሀገር ደግሞ ስትመጡ ሙቀቱ ሙቀት ነው፣ ብርዱም ሲሆን ብርድ ነው። በጣም ከባድ ነውና
ይሄን ተቋቁመው ግን ሀገራቸውን ከዚህ ማድረሱ ይሄ በጣም የሚደነቅ ምን ያህል ጀግና እንደሆኑ ምን ያህል አየር ንብረቱን ተቋቁመው ሀገራቸውን እዚህ ደረጃ ማድረሳቸው እጅግ በጣም የሚደነቅ ነው። እግዚአብሔርን በጣም አንዳንድ ጊዜ የማስበው ምንድነው አሁን እኔ የመጣሁት ምንድነው ነገሮች ከተሻሻሉ በኋላ በተለያዩ መሳሪያዎች ሙቀቱንም ማቀዝቀዝ ብርዱንም ማሞቅ በሚቻልበት ዘመን ላይ ነው እኔ የመጣሁት። ግን በእኛ እድሜ ከዛሬ 20 ዓመት በፊት ወደ ኋላ ሲታሰብ በጣም ከባድ ነው። ምክንያቱም ኤሲም የለም በዛን ሰዓት፣ ማሞቂያም የለም፣ ማቀዝቀዣም የለም። በጣም ከባድ ነው እና በዛ ዘመን ያንን ሁሉ ነገር ተቋቁሞ እዚህ ደረጃ ሀገራቸውን እንደዚህ ማሳደጋቸው በጣም ትልቅ ነገር ነው። አስፋልት ዳር ስለሆንኩ ድምጽ ሊረብሻችሁ ይችላል፣ በጣም ይቅርታ። እና ይሄ ነገር በጣም እንትን ስላለኝ በጣም ስለተገረምኩበት ነው። የእውነት የምሬን ነው። እኔ ወጥቼ 10 ደቂቃ መንቀሳቀስ እንኳን አልቻልኩም። በየቦታው ማርያምን ስንት ጊዜ እንደተቀመጥኩ ማለት ነው። ስንት ጊዜ እሄዳለሁ፣ ትንሽ እራመዳለሁ፣ እቀመጣለሁ፣ እሄዳለሁ፣ ትንሽ እራመዳለሁ፣ እቀመጣለሁ። በቃ አልቻልኩም። እነሱ ደግሞ ይሄን ተቋቁመው በዚህ ሙቀት ሳይበግራቸው ብርድ ሲሆን ብርዱ ሳይበግራቸው መስራታቸው ይሄ በጣም ትልቅ ነገር ነው። በጣም ትልቅ ነገር ነውና እኛ ኢትዮጵያውያኖች ከነሱ ልንማር ትምህርት ልንወስድ ይገባል ብዬ አስባለሁ። ከዚህ ከመጣሁ በኋላ የተገነዘብኩትና የገባኝ የተረዳሁት ነገር ነውና አይ ላቭ ቻይና በጣም እንደዚህ ጥንዝል ብዬ ፀሐዩ ግድል አድርጎኝ ሙቀቱ ራሱ በጣም ይለያልና በጣም ከባድ ነው። እውነት ለመናገር በጣም ከባድ ነው። እንደገና ደግሞ እኔ ብቻ አይደለሁም ብዬ ከኔ ባስም አለ ብዬ ተጽናናውና አንድ መንገደኛ እንደኔ ባቡር ይሄ ትሬኑን ይሄ ምንድነው ሞተሩን አቁሞ ይሄው እንደኔ እኔ ባልተኛም እሱ ግን አንደኛውን ጥሏል፣ ጥንዝል ብሎ ወድቋል ማለት። ውድ የሪች ዩቲዩብ ቻናል ተከታታዮች ዛሬ በጣም በሙቀቱ ምክንያት የትም መንቀሳቀስ አልቻልኩም እና በጣም ብዙ ቦታዎችን ላሳያችሁ ነበር ሐሳቤ ነበረ። ከቤቴ ስወጣ እንደዛ አስቤ ነበርና ግን በቃ ደከመኝ፣ አልቻልኩም። ሙቀቱን መንቀሳቀስ አልቻልኩም። በቃ ከሰፈሬ ልወጣ አልቻልኩምና በዛ ምክንያት ነው። ስለዚህ በጣም ይቅርታ። ማወቅ የምትፈልጉት ነገሮች ካሉ ኮሜንት ላይ አስቀምጡልኝ። ስለ ቻይና ማወቅ የምትፈልጉት ነገር ካለ ቻይና በቃ እንዴት ነው እስኪ ማለት አለ አይደለ ብዙ ነገሮችን ማወቅ የምትፈልጉት ሊኖር ስለሚችል ስለዚህ ያወቅኩትን ነገሮች አጋራችኋለሁ። ኮሜንት አድርጉልኝ፣ ለሁላችሁም ኮሜንት መልሳለሁ። ስለዚህ በጣም አመሰግናለሁ ስለተከታተላችሁኝ። ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ባይ ባይ።